ከ418,000 ብር በላይ የቤት ኪራይ አለብኝ። 15,000 ሰዎች የዕለት የቡናችሁን 30 ብር ተባበሩኝ። በታሰርኩበት ጊዜ እጅጉኑ ከሚገባኝ በላይ የሆናችሁልኝ እና ካጠገቤ ለቆማችሁ ሁሉ ከልብ የሆነ ምስጋና አለኝ። ነገር ግን አሁን ላይ እጅጉኑ በጊዜ ሊታይልኝ የሚገባ ጉዳይ አለኝ ያለው አቤል አቡና በትላንትናው ዕለት ከእስር እንደተፈታ ባጋራው ቪዲዮ ላይ ይሰራበት የነበረው ስቱዲዮ በማሳየት እና አገልግሎቱን በዘመኑ ለተነሱ ሐሰተኛ ነቢያት ከመጽሐፍ ቅዱስ ቃል በመነሳት ተጋድሎን እንደሚያደርግ የገለጸ ሲሆን በዚህም ብዙ ችግሮች ከቤትም ከውጭም እጅጉኑ እየተፈተነ መሆኑን አስረድቷል። ታዲያ አሁን ላይ የስቱዲዮ የ7 ወር ውዝፍ የቤት ኪራይ ከ418,000 ብር በላይ ዕዳ እንዳለበት ገልጾ እባካችሁን እኔን በቲክቶክ ገጼ ላይ የምትከተሉኝ ሰዎች በአቅማችሁ በተባበሩኝ ሲል ተደምጧል። ብዙ ሰዎችም ሐሳብና አስተያየቶቻቸውን በሐሳብ መስጫ ሳጥን ስር እያሰፈሩለት ይገኛል። እናንተስ ምን ትላላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። እጅጉኑ የብዙዎችን ቀልብ የሳበው እና የአማኞችን ልብ ያሞቀው ታዋቂው የዚህ ዓለም ሙዚቀኛ አቀንቃኝ የሆነው ንዋይ ደበበ ያልተጠበቀ ቪዲዮ ለቆ ነበር። በቪዲዮ ላይም እንደተመለከትነው ብዙ አማኞች የሚወዱት ዝማሬን እየዘመረ እና እያመለከ በቪዲዮ ልንመለከተው ችለናል። ታዲያ ይሄም ብዙ ክርስቲያኖችን እያነጋገረ ይገኛል። ለአንዳንዶች ጥያቄን ሲጭር፣ ለሌሎች ደግሞ ይሄ እየተለመደ ሆኖባቸዋል። ጉዳዩንም እንዲህ ሲሉ ገልጸውታል። ብዙ አማኝ ያልሆኑ ሰዎች በክርስቲያን ዘንድ ተወዳጅ የሆኑ መዝሙሮችን ይዘምራሉ። በንዋይ ደበበም የሆነው ይሄ ሊሆን ይችላል ሲሉ ቅድመ ግምታቸውን አስቀምጠዋል። እና እናንተስ በዚህ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እያልን የንዋይ ደበበን ቪዲዮ ተከታተሉት። አንድ ባለሀብት ስሜን በሐሰት አጥፍታለች ብለው የከሰሷትን ቲክቶከር 22,000 የኖርዌይ ገንዘብ እንድትከፍላቸው እና ሌሎች ከባድ ቅጣቶች ተፈረደባት መባሉን ስሰማ ለካ የኛም ስም በከንቱ እየጠፋው የወደፊት በረከታችን እየተጋገረልን ስለሆነ ነው። ለበጎ ነው ማለት ይሄ ነው። አሁን ያሳሰበኝ ስሜን በሐሰት የጠፋበት ቪዲዮዎች ከሚዲያ እንዳይነሱ ነው። ቢያንስ ከነዚህ ስራ ጠል አምቶ አዳሪዎች እየተቀበልን ለሀገራችን ድሆች እንሰጣለን። በጣም አበረታች ነገር ነው ባለሀብቱ የወሰዱት እርምጃ ስትል በፌስቡክ ገጿ ላይ ያሰፈረችው ዘማሪ ሶፊያ ሽባባው ብዙዎችም በመልእክቷ ላይ ይህ ሐሳብ የተላለፈው ከሰሞኑን በተከሰተው በቲክቶከሯ እና በባለሀብቱ ወርቁ አይተነው ላይ የተሰጠ ሐሳብ ነው ሲሉ ሐሳባቸውን በሐሳብ መስጫ ሳጥን ስር ሲያሰፍሩላት ተመልክተናል። እናንተስ በዚህ ላይ ምን ትላላችሁ?